ቢከፋችሁም አሳዳጆቼ እስካሁን አለው ባንተ ጸንቼ ቢከፋችሁም አሳዳጆቼ እስካሁን አለው ባንተ ጸንቼ ክንድህን እጠፍ የሚል ማነው? ማዳንን ሰው የሚል ማነው? ከፋችሁም ደግሞ የምትመለከቱት ወርክሾፑን እያሳየኝ ይገኛል። በውስጥ ደግሞ አናዘር አወር ነው የሚፈጀው። አሳዳጆቼ እስካሁን አለው ባንተ ጸንቼ ውድ ቤተሰቦች እዚች ጋር ነበረ እነሸቱ ላይቭ ኢንተርቪው ሲያደርጉ የነበሩት። ያሰብኩ ነበር ባለፈውም የሰጡን ምዕመናን ስማቸው እድሜ ለቴክኖሎጂ ስማቸው አለ፣ በጎፈንድሚውም በዜሉም ስማቸው አለ። አሁንም የሚሰጡ ምዕመናን ስማቸው አለ። ባለፈው በ1 ሚሊዮን ዶላር ማሰባሰብ ጊዜ 5000 ምናምን ሰው አይበልጥም። እና እስቲ አንዴ ታሚ መብራቱን አስፋው ጨለማው ዛሬ የምናከብረው ደብረ ዘይት ላይ ሰየማችሁ ለምን ምጽአቱን ያስረዳበት ጥሩ ነው። ትንሽ ይቀረዋል። ምጽአቱን ስለ ምጽአቱ ያስተማረበት ተራራ ነው። ሌላስ ዋና ከፀሐው ጋር እና ያንን አይተው ሲያደንቅ ቆየና ይህ የምታዩት ሳይፈርስ አይቀርም አላቸው። ድንጋይ በድንጋይ ላይ ይፈራርሳል። በጣም የሚገርም ነገር ገጥሞናል እና ዛሬ ያው መንገዱ ለመመለስ ትንሽ ያስፈራል። ስለዚህ በርም የሚከፍተን ሰው ስላላገኘን ትንሽ ሰዓት አርፍደን ስለመጣን ያው መኪና ውስጥ ልንተኛ ወሰና ማለት ነው። ዞብ ወደ ገዳም እየሄድን እንገኛለን። ታሪፍ ነው። ተመልካቾቻችን እንደምታዩት ወደ ገዳሙ እየሄድን እንገኛለን። ግን እኛ የተነሳንበት ሰዓት ትንሽ ስላረፈድን ገዳሙ ደግሞ ሰርቪስ የሚሰጠው ምናልባት እስከ 8 ሰዓት ፒኤም ነው። እኛ ደግሞ ትንሽ በትራፊክ ምክንያት ስለምናረፍድ ገዳሙ ዝግ ሆኖ የሚጠብቀን ያለው አማራጭ እንደ ሄደን እንሞክራለን። ጋዝ ስቴሽን ስታፕ አድርገናል። ትንሽ አርፍደናል፣ መሽቶብናል። ግን ያው የሆነ ነገር ለመያዝ ሞክረናል። መንገድ በጣም ጨለማ ነው። አይስ የምትመለከቱት በማታ ነው እየገባ ያለነውና እስቲ አንዴ ታሚ መብራቱን አስፋው ጨለማው አያችሁት? ይሄ ሙሉ ጠፍቶ ነው። እኛ ውስጥ መኪና ውስጥ ማለት ነው። ደርሰናል። ቶማስ እባላለሁ ከአይዘን ነበረ። ጋይስ በጣም የሚገርም ነገር ገጥሞናል እና ዛሬ ያው መንገዱ ለመመለስ ትንሽ ያስፈራል። ስለዚህ በርም የሚከፍተን ሰው ስላላገኘን ትንሽ ሰዓት አርፍደን ስለመጣን ያው መኪና ውስጥ ልንተኛ ወሰና ማለት ነው። እዛው በሩ ጋር እዚህ ጋር የምትመለከቱት ከፊታችን በሩ ነው። እዚህ ጋር ማለ ነታሚም ያው እዚህ ጋር ያለ ከኋላ ጓደኛችን አለ እና እዚህ በቃ ልንተኛ አስበናል። ያው የሚከፍቱልን መስሎን ነበር፣ ግን ያው አልተከፈተልንም ማለት ነው። ውድ ቤተሰቦቻችን ያው መኪና ውስጥ ትንሽ ተኛን አይባልም፣ ግን አረፈ ብለን አሁን ከሌሊቱ ስንት ሰዓት ነው? 4 ሰዓት ነው። ከሌሊቱ 4 ሰዓት ላይ እንዳጋጣሚ ስልክ ስንደውል በሩ ተከፍቶልናል ማለት ነው። ያው መኪና ውስጥ ያደረው ትንሽ ያስፈራ ነበረ። በርድም በጣም ኃይለኛ በርድ ነበር እና የነበረው ቻሌንጅ ቅጣቲው ምንም ባናቀም ያው ግን አልፏል እና አሁን ውስጥ ገብተናል፣ ግቢ ውስጥ ገብተናል። ቤተክርስቲያኒቷ እዛሽ ጋር ናት። ከታቻችን ከቅዳሴ በኋላ ያው ጧት አንግተ ነው። ዛሬ ደግሞ እዚህ ጋር ይሄን ቦታ ታስተውሉት እንደሆነ በቪዲዮ ሰርችላችሁ ነበረ።
ምን እንደሚመስል ዛሬ ደግሞ ተመልሰን መተናል ማለት ነው። እስቲ ወደ በኋላ አካባቢ ደግሞ ስላለው ሁኔታና ስለ አዲሱ ፕሮጀክትም በደንብ በሰፊው እናወራለን። ሰው ውድ ቤተሰቦች እዚች ጋር ነበረ ነሸቱ ላይቭ ኢንተርቪው ሲያደርጉ የነበሩት። መለከቱት ደግሞ ዛሬ ቅዳሜ ጠዋት ከቅዳሴ በኋላ የቁርስ ስነስርዓቱ የተካሄደ ይገኛል ማለት ነው። ከቁርስ ስነስርዓቱ በኋላ ደግሞ በገዳሙ የሚሰራው የበረከት ስራ አለ። ወደዛ ሄደን የበረከት ስራው ምን እንደሆነና እንዲሁም ደግሞ ምን እንደምናግዝ ያለው ነገር አሳያችኋለሁ ማለት ነው። ከቁርስ በኋላ እንገናኝ። ጃፒ ቲቪን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ እያልኳችሁ እገኛለሁ ማለት ነው። እዚህ ጋር ከቃል በቃል ታሚ ያለ ወደ ቁርስ እንሄዳለን ማለት ነው። ውድ ተመልካቾቻችን አሁን ደግሞ ያው ከቁርስ በኋላ አሁን ደግሞ ተመልካቾቻችን ያው ቅድም እንዳልኳችሁ የበረከት ስራ አለ። ወደዛ እንሄዳለን። ከአንድ አመት በኋላ ነው እዚህ ገዳም ነው ተመልሼ ድጋሜ ቪዲዮ ምሰራላችሁ which is በጣም አዲስ ለውጦች ይኖራሉ ብዬ ተስፋ አደርጋለሁ። በዚህ ቪዲዮ ያሉት ለውጦች እንዳለ እናያቸዋለን። አሁን ከቁርስ ቅዳሜ ቀን ነው፣ ሁለተኛ ቀናችን ነው። የትናንትናው አሳይቻችኋለሁ። አሁን ሁለተኛ ቀናችን ነው። ቁርስ በልተን ደግሞ ወደ በረከት ስራ እንሄዳለን ማለት ነው። ባለ ኤርማት ራሱ ምንድን ነው? ኤርማታሱ ነው በቃ ነው፣ ችግር የለውም። ውድ ተመልካቾቻችን ይህ የምታዩት ደግሞ አሁን የበረከት ስራ ሰዎችን ለመርሳት good how are you ብዙ ወጣቶች እንዲሁም ደግሞ ትላልቅ ሰዎች ይህን የበረከት ስራ ሊሳተፉ ከቁርስ በኋላ እየሄዱ ይገኛሉ ማለት ነው። እዚህ ጋር ደግሞ የምትመለከቱት ወርክሾፑን እያሳየኝ ይገኛል። የሚሰራ ሃርድዌር ስቶር ነው። ኦኬ እነዚህ እንዳለ መታሻቸው እንዳለ ወርክሾፕ ናቸው። ለምን እንደሚያገለግሉት usually we have 8 wells አለ እዚህ። ኦኬ የውሃ ዌልስ ማለት ነው። እና ለነሱ አንዳንድ ጊዜ የሚያስፈልግ ነገር ካለ check almost hour and half to go to Home Depot. Lowe's ደግሞ another hour ነው የሚፈጀው። ስለዚህ previous owner he stock up everything backup stock ማለት ነው። በጣም አሪፍ ነው። ነገሮችን ያው ለማቅለል ይደረዳል ማለት ነው። ያው እሱ እንዳላችሁ ስቶሮች ያው ምናልባት ከዚህ በፊት የስቶር ቪዲዮ ካያችሁ ከተማ ላይ ስቶር ለማግኘት በጣም ቀላል ነው። ግን እዚህ ያለንበት ቦታ ስቶሮች በጣም አስቸጋሪ ስለሆኑ እንደዚህ አይነት ቦታ እቃውን ገዝቶ ስቶር ማድረግ ቦታ ነው እና በጣም ሰፊ ነው፣ ትልቅ ቦታ ነው። አይ ሆፕ ብዙ እቃ ይዛል። እናንተም ደግሞ ይዛችሁ መምጣት የምትፈልጉት ነገር ካለ መርዳት የምትፈልጉት ነገር ካለ ደግሞ ይዛችሁ መምጣት ትችላላችሁ እየጠየቃችሁ ገዳሙን ይሄ እንዳለ የምትመለከቱት በገዳሙ ይሰራ ያለው ስራ ነው። ስለዚህ ስራ በኋላ ላይ መግለጫውን በደንብ ሰጣችኋለሁ እና ይሄው ለምታያቸው በበጎ ፈቃደኝነት እዚህ የመጡ አገልግሎት የሚሰጡ ወጣቶች እንዲሁም አባቶች ናቸው ማለት ነው። እንደምታዩት ይመስላል ስራው እየተካሄደ ነው በትብብር።
ጨረሱ። ማታ የጀመረ ሰው አለ ይመስለኛል። ያሉት ነገሮች በሙሉ እነሱ ይሳፈሩ። አራተኛው እሱ ነው። አምስተኛው እነኚህ ብራኬቶችን መስፋት ነው። ኦልሬዲ ሰዎች አሉ እሱን እየሰሩ ያሉ እነሱ ላይ ካሪ አሁን። ስለዚህ የአምስተኛውን ስራ የጀመረው ማለት ነው ሰው መድብለትና አምስተኛውን ስራማ ኦልሬዲ አራተኛው አንከሩ የብራኬቱን እነሱ እየሰሩት ነው። እነማን ናቸው ወደዛ ብራኬቱን የሚሰሩት? እኔና ደረጀ ደግሞ በዛ ጋር ማን ነው ከቴዲ ጋር ቶማስ ነበር። አይ ቶማስ ከኔ ጋር ነው የሚሆነው። ደረጀ እኔና ቴዲ ነን በዛ ጋር። ደረጀ አንተና ቴዲ በቃ ቴዲና ታምራት በዛ በኩል እየሰሩ እነሱ አላቸው እናንተ። ስለዚህ አሁን እዚህ ጋር እዚህ ፋይል ፕሮሊኖ የሚመደብ ሰው ሁለት ሰዎች ይኖራል። እሱ ነው መጀመሪያ ጋይድ የሚያደርጋችሁ። እሱን ነው የምትከተሉት? እሱን ነው እኛ ተመልካቾቻችን ከኋላ የምታዩት እንዳለ እዚህ ጋር የሰርግ አዳራሽና እንዲሁም ደግሞ ታዋቸው ኮንስትራክሽኖች እንዳለ በፍቃደኝነት እየሰሩ ይገኛሉ። ከኋላ እንደምታዩቸው ይሄ ቦታ ሲያልቅ በኋላ ለራሳችሁ ለህዝቡ አገልግሎት የሚውል ይሆናል ማለት ነው። ታሚ እንዴት እያየህ ነው ኤክስፒሪየንሱን? እስካሁን ድረስ ደስ የሚል ኤክስፒሪየንስ ነው። መንፈሳዊ ኤክስፒሪየንስ ደስ ይላል። ቦታው በጣም ባይ ዘ ዌይ በጣም አሪፍ ነው። እናንተ ደግሞ ለመጀመሪያ ጊዜ ነው እየመጣችሁ ያላችሁት። እኔ በእርግጥ ለአራተኛ ጊዜ ነው ይሄንን ቦታ ያየሁት ያለሁት። በጣም አሪፍ ኤክስፒሪየንስ ያለው በጥባጭ ነው። ተላችሁ ገዳመቱ አይታገል ማታ ሰሜን ዋታ ታፋ ደስ ይላል። እስቲ አንድ መዝሙር ደግሞ እየዘመርን እንሄዳለን እንዴ። ያው ገዳም ከመጣን አይቀር ያው አንድ መዝሙር እስቲ አብረን ዘምር። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኛ ልናወጽ ለምንሃለው። እርዳኛ ልናወጥ ለምንሃለው። ኃጢአቴን ሳስበው ልብ ይጨነቃል። ካንተ መለየቴን ነፍሴን አርግሟታል። ወደ አንተ መልሰኝ እኔ መለሳለው። እውነተኛ ሰላም ያለው ከቤት ነው። የተወደዳችሁ የጃፒቱ ተመልካቾች እዚያው የምትመለከቱን ይመስል ነበረ። ከኋላ የምትመለከቱት ያው በቅርቡ የሚጠናቀቀው ፕሮጀክት ነው which is ለሰርግ ለተለያዩ ፕሮግራሞች የሚውል እንዲሁም ደግሞ ገዳሙ ለመጎብኘት እናንተ በምትመጡበት ጊዜ ልታርፉበት የሚችሉ ቦታዎች ናቸው ማለት ነው። ባንተ ጸንቼ ቢከፋቸውም አሳዳጆቼ እስካሁን አለው። ባንተ ጸንቼ ክንድህን እጠፍ የሚል ማነው? ማዳንን ሰው የሚል ማነው? ቢከፋቸውም አሳዳጆቼ በተረፈ ገዳሙ መርዳት የምትፈልጉ ደግሞ በዚህ በታች ቁጥር አስቀምጥላችኋለሁ። እየደወላችሁ ገዳሙ መርዳት ማገዝ ቻላችሁ። የሚያስፈልገውን ነገር የጎደለውን ነገር ለበረከት እያላችሁ ማስገባት ትችላላችሁ። ምክንያቱም ይሄ ነገር ተሰርቶ ቢጠናቀቅ ነገ ለልጆች የሚተላለፍ ለኛም ለወጣቶች የሚጠቅም እንዲሁም ደግሞ ነገም ደግሞ ለአዛውንቶች እየመጡ እዚህ እንደ ማረፊያም ለጉብኝት የሚሆን ቦታ ነውና በረከት የሚገኝበት ቦታ ነውና ሁላችንም ተባብረን ይሄን ቦታ የተሻለ ለማድረግ መጣር አለብን እላለሁ። ውዴት ተከታታዮች እንኳን አደረሳችሁ ለደብረ ዘይት ክብረ በዓል ወይም ጾመ ኩል። ዛሬ በዓሉ ነው። ስለዚህ አሁን ወደ ቤተክርስቲያን ፕሮግራሙ እንሄዳለን ማለት ነው። አብራችሁ ቆዩ፣ ተከታተሉኝ። ጓደኞቼ ትንሽ ገና ነቀራቀስከስኳቸው እንደምታዩት ተኝተዋል ጓደኞቼ።
ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብርበት ምክንያት ምንድን ነው? የጾሙን ግማሽ ዛሬ የምናከብረው ደብረ ዘይት ላይ ሰየመችው ለምንድን ነው? ምጽአቱን ያስረዳበት ጥሩ ነው። ትንሽ ይቀረዋል። ስለ ምጽአቱ ያስተማረበት ተራራ ነው ደብረ ዘይት። ሌላስ ዋና የዛሬው ዓላማ ምንድን ነው? ደብረ ዘይት እናውቀው። ዋናው ዓላማ ምንድን ነው? ደብረ ዘይት ዛሬ ምንድን ነው? በጣም ግሩም ነው። ይህንን ካላወቃችሁ ሊቀሴስ ተገዱ ወቅሳለሁ ማለት ነው። ራማዎች ጀግኖች አይደላችሁ? ከተማ መካከላችሁ ሰፈር ናት። እንደዚህ የዮርዳኖስም የአባይ ወንዝ እኮ ይመጣል። የሚገርም እግዚአብሔር በረከት የሰራበት ታላቅ ስራ የተሰራበት ምስጢር የተገለጠበት ነው እንጂ በውሃነቱ ግን በዚያን ዘመን የነበረው ያ ከሆነ እውነት የሚያስደንቅ አይደለም። በጣም እንደዚህ ፓሲፊክ ኦሽን የተጣለለ ይመስለኝ ነበር ዮርዳኖስ ሲባል። በአንድ ሰው ሮጦ ይሄዳል። ደብረ ዘይትም ሲባል በስተ ምስራቅ በኩል ነው ያለ፣ ወይራዎች አሉ። ተራራ ትንሽ ከፍ ያለ ጉብታ ያለው ነው እንጂ ይህን ያህል የሚያስደንቅ ተራራ አይደለም። ደብረ ታቦር ግን በጣም ልዩ የሆነ ውበት ያላት እንደዚህ እንደኛ አካባቢዎች ተራራው ላይ እንዳለች በጣም የምትስብ ተራራለች። የሆነ ሆኖ ዋናው የተነገሩ ምልክቶች አብዛኛዎቹ ተፈጽመዋል። የመጨረሻው ይቀራል። የመጨረሻው ምንድን ነው? የመጨረሻው ምንድን ነው? አዋጅ ይታወጃል። መጻሕፍት መላእክት ይመጣሉ፣ ክርስቶስ ይገለጣል። ደብረ ዘይት ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብረው ክርስቶስ የሚገለጥበትን ዓለምን የሚያሳልፍበትን ለፍርድ የሚመጣበትን ዕለት ነው። ይህንን አስቧት። ለፍርድ የሚመጣበት ዕለት ማለት ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቆጣጠር ወይ አስተምሮ ጌታ ይገለጣል፣ ዓለምን ለማሳለፍ ይመጣል ብላ ቤተክርስቲያን የምታስተምረው የደብረ ዘይት የተወለደው የተጸነሰው ዓለምን የፈጠረው የተጸነሰው እንደገና ደግሞ የተሰቀለው የሞተው በመጋቢት ወር እና በዚህ ወር የደብረ ዘይት ዕለት ጌታ ይመጣል፣ ክርስቶስ ይገለጣል ብላ ቤተክርስቲያን ታስተምራለች። አንተ አባቴ ብሩካን ይልና 6 ቃላቶች አሉ። ያንን እናንተ መልሱ። ዛሬ ቢገለጥና አሁን በእንደው እኛን ቤት የሚያቆመን ይመስላችኋል? ዛሬ አሁን እዚህ እንደሆነ ቢመጣ ጌታ እዚህ እንደሆነ አንዳንዶች ሳይሞቱ ይለወጣሉ ይላል፣ በደመና ይነጠቃሉ ይላል ቅዱስ መጽሐፍና እንዲህ እንዳለ ሞትን ሳንቀርስ ለፍርድ ብንቀርብ በፊቱ ምን አይነት ድምፅ ሰማ ይመስላችኋል? ማነው በቀኝ ማነው በግራ? ማነው አናውቅ ይኖር ይሆን? በቀኝ የሚቆም ይኖር ይሆን? በግራ የሚቆም አይጠፋም። መቼ በግራ የሚቆም አይጠፋም። በቀኝ የሚቆም ይኖር ይሆን? እሺ ውድ የተወደዳችሁ የጃፊት ተመልካቾች እንደምትመለከቱት ዛሬ የደብረ ዘይት በዓል ነው። በመጀመሪያ እንኳን አደረሳችሁ። በጣም ጥሩ ጊዜ አሳልፈናል። ቅዳሴውም በሚገባ መልኩ ከማለቱ ጀምረን እስከ መጨረሻ ድረስ አይታችኋል። በተረፈ ያለውን ነገር የገዳሙን ሁኔታ እንዳለ በአጠቃላይ እዚህ ቪዲዮ ላይ ተመልክታችሁ ብዬ አስባለሁ። በጉልበት በእውቀት በገንዘብ መርዳት የምትፈልጉ ደግሞ እየመጣችሁ መርዳት ትችላላችሁ። አድራሻውን ከታች አስቀምጥላችኋለሁ፣ እንዲሁም ደግሞ ስልክ ቁጥርም አስቀምጥላችኋለሁ። አይ ቲንክ እዚህ ቪዲዮ ላይ የምታገኙት ኢንፎርሜሽን ብዙ ኢንፎርሜሽን አለ ብዬ አስባለሁ። መታችሁ ከዚህ በረከት ተሳተፉ፣ ሳያመልጣችሁ። መልካም በዓል፣ መልካም ጊዜ፣ መልካም የደብረ ዘይት በዓል። አመሰግናለሁ።